ብሉይ ኪዳንን ሳነበው በጣም ይገርመኛል። ሰዎች እንደ ዘመኑ ኑሯቸው የተመሰረተው ምናልባት ካትሎቻቸው እንስሳዎቻቸው ላይ በሬያቸው ላይ ወይም እንደዚህ ነገር ከዛ በኋላ ደግሞ ለምሳሌ ያቺ ሴት ያላትን ገንዘብ ስትሰጥ ትዳሯን ሁሉ ሰጠች። ነገሮች የሚመሰሉባቸው ቃሎች እንደዚህ አይነት ነገሮች ናቸውና እኔ 3 ነገሮች በጣም ይገርሙኛል። ሰዎችን በጣም ወደ ኋላ የሚጎትቷቸው ሰዎች እንዳላቸው የሚቆጠርበት የኑሯቸው መመስረቻ የሚመስሉ 3 ነገሮች አሉ። እነሱ ነገሮች ልንገራችሁ። አንደኛው ነገር መሬት ነው። ርስት መሬት፣ ርስት የእርሻ መሬት፣ የእንትን መሬት መውረስ፣ ከነአን፣ ስለ መሬት። ሁለተኛው ነገር ደግሞ በሬን ልፈትነው ሄጃለሁ። ሰርግ ተጠርቼ ሰርግ መምጣት አልቻልኩም እና የበሬ ጉዳይ 12 ጥማድ በሬ አርዶ ወደ እግዚአብሔርን ተከተለ የሚሰሩበት ነገር ነው አንዱ። ወደኛ ኮንቴክስት እናመጣዋለን። ሌላው 3ኛው ነገር ሚስት ነው። ይሄ በዛም በዚህም የሚሰራ ነው። ትዳር ሰው ሁሉ ካገባ በኋላ ለዛ ነገር ይኖራል እና አግብቶ ሰው እንደ ልቡ ይሁን እያልኳቸው አይደለም። ግን በጣም የሚገርመው ነገር ጌታ ኢየሱስ አንድ ቦታ ላይ እንደዚህ ብሎ ተናገረ። በማቴዎስ 19:27 ወይም በማርቆስ 10:28 ወይም በሉቃስ 18:28 ላይ ታገኙታላችሁ ይሄንን ቃል። ምንድነው ያላቸው? ብዙ ሕዝብም ተከተሉት። ብዙ ሕዝብም ከእርሱ ጋር ይሄዱ ነበር። ዘወርም ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር እርሱ አባቱን፣ እናቱን፣ ሚስቱን፣ ልጆቹንም፣ ወንድሞቹንም፣ እህቶቹንም የራሱንም ሕይወት እንኳ ሳይቀር ይተው እና ይከተለኝ። ይሄ በጣም አስደንጋጭ መልእክት ነው። ታስታውሳላችሁ ወንጌል ላይ አባቴን አስታምሜ ጦሬ ከዛ ቀብሬው ልከተል። ቤተሰብን መተው፣ ከዛ ትዳርን መተው። መጀመሪያ ላይ ሲነገር በጣም የሚያስደነግጥ ነው። መሬትን መተው፣ እግዚአብሔርን ለመከተል ጌታ ኢየሱስ ክርስቶስን ለመከተል የእግዚአብሔር መንገድ ለመፈለግ ፕራዮሪቲ ማስቀደም። ትታችሁ ዛሬ እናትም አባታችሁን ገላችኋቸውን ወይም በረሃብ እንዲሞቱ ፈቀዱላቸው እያለን አይደለም። ስለ ፕራዮሪቲ ይሄ ክፍል ያወራል። ከመሬት፣ ከሚስት፣ ከበሬ፣ ከስራ፣ ከርስት እና ደግሞ ከትዳር በጣም ከምንወደው አጠገባችን ካለ እግዚአብሔር ሰጠን ብለን ከምናመሰግንበት ነገር ፕራዮሪቲ ይፈልጋል። እግዚአብሔርን መከተል ይሄ ነው። ጌታ ኢየሱስም የተናገረው ይሄን እና ጴጥሮስ በዚህ ሰዓት አንድ ነገር ቅር አለውና እንደዚህ ብሎ ጠየቀው። ጴጥሮስም እነሆ እኛ ሁሉን ትተን ተከተልን አለ። እውነት ነው፣ ጀልባውን ትቷል። ጴጥሮስ ብቻ ነው ሚስቱን ይዞ የተከተለው። እናትና አባቶቻቸውን ትተዋል። የዘብዴዎስ ልጆች ትተው ነው የመጡት። አባታቸውን አቶ ዘብዴዎስ ሁሉም ትተው ነው የተከተሉት። ማቴዎስ ታክስ ኮሌክተር የነበረው እሱም ትተው ነው የተከተለው። እነ ዮሐንስ በሙሉ ትተው ነው የተከተሉት። አይታችኋል። ጌታ ኢየሱስ እዛው ጋር አንድ መልስ መለሰላቸው። ይሄ በጣም ደስ የሚለኝ ቃል ነው። በዚህ ቃል ነው ላጽናናችሁ የምፈልገው። እንደዚህ ይላል በማርቆስ ወንጌል ላይ ሁሉን ስለኔ የተወ ማለት ጴጥሮስ ሁሉን ተውክ አይደል? ኦኬ፣ መልሱ ይሄ ነው አለ። አሁን በዚህ ዘመን ከስደት ጋር 100 እጥፍ በሚመጣውም ዘመን የዘላለምን ሕይወት የማይቀበል የለም። ኢንፋክት ሁሉን ስንተው ሁሉን እናተርፋለን። በጣም የሚገርመኝ ካልኩሌሽን ነው ይሄ። ፕራዮሪቲ በጣም ለእግዚአብሔር ስንሰጥ ሌሎቹ የተሆናቸው ፕራዮሪቲ በጣም ፕራዮሪታይዝ አድርገናቸው የነበሩ የተቀመጡ አንደኛችን ትዳር፣ አንደኛችን ልጆቻችን፣ ቤተሰቤ መጀመሪያ እንዴ ለቤተሰቤ ካልኖርኩ፣ ለርስቴ ካልኖርኩ፣ ለስራዬ ካልኖርኩ፣ ካልሰራው ብለን የተሆናቸው የሚመስሉትን ነገሮች እግዚአብሔር በ100 እጥፍ ይባርካቸዋል። ከስደት ጋር ይሄ ምድር እስካለን ድረስ ስደት አለ። ይሄ ምድር ሰላም ይሆናል አላለም ኢየሱስ። ግን ከስደት ጋር 100 እጥፍ ይላችኋል። ይስሐቅ በጌራራ ተቀምጦ እያለ በምድረ በዳ ማንም በማይዘራበት ዘመን ዘራ፣ 100 እጥፍ አጨደ። አይታችኋል። የምናጭደው፣ የምናገኘው፣ የምንሰራው፣ የምናተርፈው በዝናብ መኖር አለመኖር ወይም በናቹራል ነገር የተወሰነ አይደለም። በእግዚአብሔር በረከት ነው የምንኖረው። ግን ይህንን ለማግኘት ራስንም ጭምር እንኳን መተው ያስፈልጋል። ነፍስን መተው ያስፈልጋል። አንተ ትቀድማለህ፣ ከኔ ከቤተሰቤ አንተ ትቀድማለህ፣ ከበሬዎቼ ከስራዎቼ አንተ ትቀድማለህ፣ ከርስቴ ከገዛሁት ከመሬቴ ከቤቴ አንተ ትቀድማለህ። ኢቭን ከልጆቼ the closest በጣም በቃ ሰው እኮ ክፉ ሆኖ ሳለ እኮ ደግ የሚሆነው ለልጆቹ ነው። እንቁላል ይሰጣል፣ ሌላ ነገር አይሰጣቸውም፣ ዳቦ ይሰጣቸዋል። ኢቭን ከነሱ እንኳን እኔም ፕራዮሪታይዝ ስታደርግ ሌሎቹ ነገሮች 100 እጥፍ ሆነው ይመጣሉ አላቸው። ማን ያተረፈ ይመስላችኋል? ሁሉን የተወ ሁሉን አገኘ ነው በእግዚአብሔር መንግስት። ሁሉን ግን ያልተወ እግዚአብሔርን አጣ። እግዚአብሔርን አተን ሁሉ ቢኖረን ምንም አናተርፍም።
ሁሉን ትተን እግዚአብሔርን ብናገኝ ሁሉ የኛ ይሆናል። ስለዚህ አደራ ልበላችሁ፣ ይህን ቪዲዮ የምትመለከቱ በሙሉ ለክርስቶስ ዘመድ መተው፣ ቤተሰብ መተው ቢያስፈልግ፣ ስራችሁን መተው ቢያስፈልግ፣ እግዚአብሔርን ለማገልገል የሆነ ነገር ቢያስፈልግ ልባችሁ እንዳይወርድ። እግዚአብሔር በዚህ ምድር ማንንም አሳንሰው አያውቅም። ከስደት ጋር 100 እጥፍ በሰማይ የዘላለም ሕይወት። ትልቁን አተን ሁሉም ብናገኝ ምን ዋጋ አለው? የማይቆጠረውን አተን የሚቆጠረውን ብንተው ምን ዋጋ አለው? ነገር ግን የማይቆጠረውን አግኝተን የሚቆጠረው ከተከተለን ምን አይነት በረከት! አደራ ልበላችሁ፣ ሁሉን ለክርስቶስ መተው ሁሉን ማግኘት ነው። ይህንን በሕይወታችሁ ተለማመዱት። በአንዴ ከትልቅ አትጀምሩ፣ ከትንሹ ነገር ጀምሩ። መልካም ጊዜ